አሁን ለእናንተ ኤፍታ እንዲሆን ጸልይ። ኤፍታ ማለት ተፈታ፣ ተከፈተ ማለት ነው። እግዚአብሔር በዚህ ጸሎት የብዙዎቻችን ሕይወት ይከፍተዋል። ኑሯችሁን፣ ሕይወታችሁ ዛሬ ይለቀዋል። ክብር ለኢየሱስ ይሁን። አሜን እያላችሁ ብዙዎቻችሁ ደግሞ ኤፍታ እያላችሁ እየጻፋችሁ ትጸልያላችሁ። እግዚአብሔር በእናንተ ሕይወት ላይ ኤፍታ ያደርጋል። እንጸልይ። በጌታ በኢየሱስ ስምና ስልጣን ወደ ምኞታቸው ፍጻሜ፣ ወደ ራያቸው ፍጻሜ፣ ወደ ጥሪያቸው ፍጻሜ እንዳይገቡ የከለከለ ማንኛውም ነገር ከሕይወታቸው ላይ ተነስቶ ነገሩን ሊከፈት ዘንድ ጸልያለሁ። በጌታ በኢየሱስ ስምና ስልጣን በእናንተ ላይ ኤፍታ ይሆን። የሥራ በር ይከፈት፣ የደስታ በር ይከፈት፣ የትዳር በር ይከፈት፣ የማህፀን በር ይከፈት፣ የውጭ ዕድል በር ይከፈት፣ የበረከት በር ይከፈት፣ የአገልግሎት በር ይከፈት። በእናንተ ላይ ኤፍታ ይሁን በጌታ በኢየሱስ ስም። ነጸል ዘውትር አዙሪት ከሆነ ለውጥ ከሌለበት ሕይወት ዛሬ ትወጡ ዘንድ እኔ በኢየሱስ ስም ጸልያለሁ፣ እናገራለሁ። በዚህ የጸሎት ጉልበት ብዙዎቻችሁ ነገራችሁ ተለቆ ተፈታችሁ፣ ሕይወታችሁ ተፍታቶ ወደ ክብር ትገባላችሁ በጌታ በኢየሱስ ስም። አዎ ኤፍታ ሆኗል። ሻሎም